አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። ዛሬ የማቀርብላችሁ ባለፈው ልቡን አሞት ያናገራችሁ የፍቅር ጋሹን እናት ነው ማለት ነው። ተሷው ተራሷ ተሰሟታላችሁ ማለት ነው። እሺ ምን ሆኖ ነው ልጅሽ? ልቡን ታሞብኝ ነው እና ለምኛቸው በቃ አሁን እነሱ ይሰሙሻል። ሁላችሁም እንደምትሰሟት አዳምጧት፣ ተባበሯት ማለት ጭንቀት ላይ ናቸው። ቤተሰብ እያለቀሱ ነው ያሉት ማለት ነው። ውድ ቤተሰቦቼ መቼም ለአንድ ሰው ከባድ ነው፣ ግን ለብዙ ሰው ደግሞ ቀላል ነው ማለት ነው። እዛ ሀገር ደግሞ ያው ያለውን ነገር ታውቃላችሁ እና ነግሪያችሁ። እሺ የኔ እህቶች ኢትዮጵያ የሆናችሁ እህቶችም ወንድሞችም 5-10 እርዱ ብዬ ነው። ልጄ ታሞብኝ ልጄን ለማዲያን አዲስ አበባ ወይ ተብሎ ታሞብኝ ነው። ልብህን ተብሎ ተወበረሽኝ ትሆናለህ ተብሎ ታሞብኝ ነው። እኔ እናት ሆይ ላሳዝናችሁ፣ 5-10 ያላችሁ ትንሽ አትጨክኑብኝ፣ ጣሉብኝ። እኔ እህቶች የኔ ወንድሞች እንደ ልመና ነው የምለምናችሁ፣ እዘኑልኝ። የኔ እህቶች የኔ ወንድሞች ስለ ልመና ያህል ነው። አትጨክኑብኝ፣ እርዱኝ። የልጅን ነገር መቼም ገና ትንሽዬ ገና ሙጫው ላይ ታሞብኝ ነው የኔ እናት ሆይ። እና ውድ ቤተሰቦች ይኸው የአባቱ አካውንት ነው ጋሹ አበራ ነው የሚለው በባለፈውም ቀርቦላችኋል። እና ያው ታውቃላችሁ ከባድ ነው ወላሂ፣ ተባበሯቸው ማለት ለአንድ ሰው እዚህ እኛ ሀገር እንኳን 1 ነጥብ ቀርቶ ከ1 ነጥብ በላይ ቀርቶ በጣም ከባድ ነው። ሀገራችን እንደምታውቁት ሁሉ ነገር ከባድ ነው እና አስቸጋሪ ጭንቀት ላይ ነው ያሉት እነሱ ራሱ እና ተባበሯቸው ማለት በአሁኑ ሰዓት ታክሞ መዲያንም አንድ እንትን ነው። ታክሞ ማይድን ደግሞ ስንት ስላለ ይሄ ደግሞ ታክሞ ስለሚድን እና ተባበሯቸው ማለት ነው። ውድ ቤተሰቦች 5-10 ሁላችሁም ያላችሁን ነይታችሁ የምትበልጡት የኛ ሀገር ሰው ናችሁ። መቼም የምታውቁንም ታውቁናላችሁ፣ የማታውቁንም ደግሞ ለጓደኛ ምናምን ሸር እያረጋችሁ እየላካችሁ ተባበሩን፣ ትብብራችሁን ጠይቀናል። እናንተም እንደማታሳፍሩን ተስፋ አለኝ ማለት ነው። ውድ እህት ወንድሞቼ መቼም ልጅም ያላችሁ እንደ ልጃችሁ፣ ወንድምም ያላችሁ እንደ ወንድማችሁ ሁላችሁም አትጨክኑ ማለት ነው። ውድ ቤተሰቦቼ እና ይሄን ይመስላል አካውንቱ።